የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ40ና በ80 ቀን በደስታ የወለደቻችሁ ኢትዮጵያውያን ክርስቲያኖች አባቶቻችን፣ እናቶቻችን፣ ልጆቻችን፣ ሕፃናት አይተን የማንጠግባችሁ ሁላችሁም በእግዚአብሔር ስም በድጋሚ እንደምን አረፈዳችሁ፣ እንደምን ሰነበታችሁ፣ እንደምን መጣችሁ። እግዚአብሔር ይመስገን ብለን ለመመስገኛው ስፍራ ለምስጋና ስለሰበሰበን ምስጋናም የባህሪ ገንዘቡ ስለሆነ እኛም መፈጠራችን እሱን ለማመስገን ነውና ቸሩ መድኃኔዓለም ስሙ ለዘላለም ይክበር ይመስገን። እናትነት ከድንግልና ድንግልና ከእናትነት አስተባብራ የተገኘች የቀደሙት አባቶቻችን እንደመሰከሩላት ማለትም በንጽህናዋ ምክንያት በላይ በረቂቃኑ ዘንድ ሰው በረቂቃኑ ዘንድ በመላእክት በንጽህናዋ ምክንያት እህታቸው ሰው እንደመሆኗ መጠን የ15 ዓመት ቆንጆ የነቢያት ትንቢት የሐዋርያት ስብከት የሰማዕታትና የጻድቃን ጸሎት የባሕታውያኑ ገዳም የመነኮሳቱ አክሊል የሊቃውንቱ ምስጢር የካህናቱ አይጠንት የዲያቆናቱ መብራት የደናግል መመኪያ የሁላችንም አምባ መጠጊያችንም የቅድስት ድንግል ማርያም ስሟ ለዘላለም ይክበር ይመስገን። ዓለም ተፈልጎ የተገኘበት የሰው ልጅ ነፃ የወጣበት ሞት የተገደለበት እኛ የተቀደስንበት መድኃኔዓለም የነገሰበት ቅዱስ መስቀል ስሙ ይክበር ይመስገን። ትጉሃን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እግዚአብሔር እንዳከበራቸው መጠን ስማቸው ለዘላለም ይክበር ይመስገን። ለመሰብሰባችን ምክንያት የሆኑ ቅዱሳኑ ሰማዕታቱ፣ ጻድቃኑ እንዳሉ ሆነው በዚህ ዕለት የምናከብራቸው ጻድቃኑ አባ ኪሮስና አቡነ እስትንፋሰ ክርስቶስ ጸሎታቸው፣ ምልጃቸው፣ ቃል ኪዳናቸው በተሰበሰብነው በሀገራችን በቅድስት ኢትዮጵያ በሁላችንም ላይ ለዘላለሙ ጸንቶ ይኑር። በዚህ ቀን በፈቃዳችን አልደረስንምና ቸሩ መድኃኔዓለም ስለፈቀደልን ምስጋና የባህሪ ገንዘቡ ስለሆነ እኛም መፈጠራችን እሱን ለማመስገን ነውና ወደ ትምህርቱ ከመግባታችን በፊት በአንድ ልብ ሆነን እስቲ እናመስግነው። አሜን። ምስጋናችንን ከደመና በታች ያስቀርብን። በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ ነው ርዕሰ ጉዳያችን። ከመንፈስ የተወለደ መንፈስ ነው ማለት ረቂቅ ነፍስ ነው ማለት ነው። ከስጋ የተወለደ ስጋዊ ሰው ነው ማለት ግዙፍ አካል ያለው ነው ማለት ነው። ስለዚህ ሁለት ነገሮች የተስማሙለት ነው ሰው። ቅዱስ ዮሐንስ እንደውም በዚህ ጉዳይ በጥልቀት ቅዱስ ዮሐንስ አፈወርቅ በጥልቀት ይናገራል። ስለዚህ ሰው ሁለት ነገሮች ተስማሙለት ይላል። የሚፈርስና የማይፈርስ ባህሪ፣ የሚሞትና የማይሞት ባህሪ፣ የሚራብና የማይራብ ባህሪ፣ የሚወድቅና የሚነሳ ባህሪ፣ የሚታጣና የሚገኝ ባህሪ ተስማማለት ይላል። ሰው ሁለት ነገር ስለተስማማለት ከወደቀበት ተነሳለ። ዲያብሎስ ግን አንድ ነገር ብቻ ስለሆነ ተስማማለት እንደወደቀ ቀረ ይላል ቅዱስ ዮሐንስ አፈወርቅ። ጠላታችን እንደወደቀ ቀርቷል፣ ግብሩ ግን ዛሬም ቀጥሏል። ይገርማል። ውሸቱ አለ፣ አሁን ለምሳሌ አልወደቀም። ኃጢአቱ አለ፣ ምቀኝነቱ አለ። ቅድም እንዳልኳችሁ ነው። እንደዚህ ከሆነ ጉዳዩ ወደ ርዕሰ ጉዳያችን መለስ ብለን ስንመለከት ከስጋ የተወለደ ስጋዊ ሰው ነው፣ ከመንፈስ የተወለደ መንፈሳዊ ሰው ነው ወይም ረቂቅ አካል ነው ብለን መውሰድ እንድንችል መጀመሪያ ጥቂት ለማሳየት ያክል ነገረ ልደትን ማውሳት ያስፈልጋል። እንደምን አረፈዳችሁ? በደንብ እየተለማመጥን ነው አላችሁ? በጣም ጥሩ። ልደት የሶስቱ ፊደል ምንድን ነው? እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ሊቃውንቱ አስተምሮ እንደ ብሉያቱ እንደ ሐዲሳቱ እንደ መጽሐፈ ሊቃውንቱ እንደ መጽሐፈ መነኮሳቱ እንደ ድጓው እንደ ገድላቱ እንደ ድርሳናቱ እንደ ግዕዝ በግዕዙ ትምህርት ልደት ማለት ምን ማለት ነው ስንል ተወደደም ተጠላም ሰው ከአራት ነገር ይወለዳል። ከስንት ነገር አይሰማኝም? ከአራት ነገር ይወለዳል። አንደኛ ከስጋ ይወለዳል፣ ሁለተኛ ከመንፈስ ይወለዳል፣ ሶስተኛ ከእውቀት ይወለዳል፣ አራተኛ ከመቃብር ይወለዳል። እነዚህን አይተን የቅዱሳኑን ሕይወት ከራሳችን ጋር እናዛምደዋለን፣ እናጣምረዋለን። በደንብ ሰዓትን ይከታተላለሁ። እናንተ ብቻ ከልቡና ተከታተሉ። እንደምን አረፈዳችሁ? የመጀመሪያው በስጋ መወለድ ማለት ነው። በነገራችን ላይ ሰው ማለት ተፈጥሮ ራሱ ደስታ ማለት ነው። ሰው ማለት ምን ማለት ነው? አይሰማኝም። ደስታ ማለት ነው ተፈጥሮ
በኃጢአት ካልቆሸሸ በስተቀር ከተፈጥሮ ካልወጣ በስተቀር ሰው ተፈጥሮ ደስታ ነው። ማስረጃ ቅዱስ ሉቃስ ይዘግብልናል እንደዚህ ብሎ ሉቃስ 1:13-14 ላይ ወይ ከሙነከ ሲተው አሴተው ብዙሃን ይከሱ በልደቱ ይላል። ማለት ፍጹም ደስታ ይሆንልሃል ለዘካርያስ ለጊዜው ተባለ እንጂ ሰው በተወለደ ጊዜ ሁልጊዜ ደስታ ነው። ታውቃላችሁ ምናልባት አንዳንድ ጊዜ ማስተዋል ያለብን ሕፃናቱ ሲወለዱ ግን እናንተ እናቶቻችን አመጣችሁ ስትወልዱ አዋላጆች እልል ይላሉ አይሉ? በጣም ጥሩ። ሕፃኑ እልል ይላል ወይ? ሕፃኗ እልል ትላለች? ምንድን ነው የምትለው? ሕፃኗ የምትለው አይደል? ተመልከቱት። ዝም ብሎ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት እንከን የለሽ የምትባለዋን ስሟን ለምንድን ነው እኛ እልል ያልነው? መደበኛ ጥያቄ። ሰው ደስታ የሚባል አካል ስለተወለደ። በጣም ጥሩ። ሕፃኗ ወይም ሕፃኑ የዕለቱ ሕፃን ለምን አለቀሰ? ወደ መከራ ሀገር ስለመጣ። ወደ ስለመጣ አይሰማም? ወደ መከራ ሀገር ስለመጣ ነሆ አለቀሰ። አባቶቻችን አስማምተው ይናገራሉ። ይህን ሕፃኑን የዕለቱን ሕፃን ፊቱን ጸፍቶ አፉን ከፍቶ መልአኩ በቀጥታ ታየው። የመከራ ሀገር መሆኑን አሳየው ይላሉ አባቶቻችን። የመከራ ሀገር መሆኑን ቀጥታ ሲያሳዩን እርሶም እኮ ነው የተናገርኩት እኔ አይሰራም። እነሱ አንቀሱ ይሰራል አይደል? ይሰራል ማለት ነው። ስለዚህ ተመልከቱት ወገኖቻችን፣ ሕፃኑን ያናገረው መልአክ በዓለም የሚሆኑን ቀጥታ በደንብ ያብራራል ማለት ነው። ስለዚህ ሕፃን ሲወለድ ማልቀሱ መልአኩ የመከራ ሀገር መሆኑን ገልጾለት፣ እናቶቻችን የወለዳችሁት ያዋለዳችሁት ደግሞ ደስ ያላችሁ ሰው በባህሪው ደስታ ስለሆነ። ሁለተኛ ሰው የሚመስለው እግዚአብሔርን ነው። ማንን ነው የሚመስለው? እግዚአብሔር ደግሞ ራሱ ደስታ ይባላል። ያው መተኪያ የሌለው ማለቂያ የሌለው ደስታ ነው እግዚአብሔር። በእውነት ይህንን ሌላ ጊዜ እንተነትነዋለን። እግዚአብሔር ፍቅር ነው፣ ይተነተናል። እግዚአብሔር ሰላም ነው፣ ይተነተናል። እግዚአብሔር እንጀራ ነው፣ ይተነተናል። እግዚአብሔር ሰው ነው፣ ይተነተናል። እግዚአብሔር አምላክ ነው፣ ይተነተናል። እግዚአብሔር ነቢይ ነው፣ ይተነተናል። እግዚአብሔር መልአክ ነው፣ ይተነተናል። እንደየአውዱ ባጭሩ። ስለዚህ በስጋ መወለድ ማለት ከእናት ማኅፀን መከፈል፣ ከአባት ዘር ከእናት ደም ተከፍሎ ሰው ሆኖ መታየት ማለት መጨበጥ ማለት ነው። ስለዚህ እዚህ ያለው ሁሉ በስጋ የተወለደ ነው። ሁለተኛው ልደት በዚሁ የያዝነው ርዕሰ ጉዳይ እስመ ዘተወልደ እመንፈስ መንፈስ ውእቱ። ሁለተኛ ከመንፈስ ቅዱስ የተወለደ ሰው ወይም የተወለደ አካል ረቂቅ አካል ይሆናል። ሰው ክርስትና ሳይነሳ መጾም አይችልም። ሰው ልጅነት ሳያገኝ የክርስትናን ሕይወት ማጣጣም አይችልም። ሰው ስለ ክርስትና ሳይገባው ስለ ክርስትና ማውራት አይደለም መስማት ይቸገራል። ስለዚህ ወዲያውኑ ክርስቲያኖች ከልብ ሆናችሁ ስሙ። ወንድ ልጅ በተወለደ በ40 ቀኑ፣ ሴት ልጅ በተወለደች በ80 ቀኗ ልጅነት ካገኘች በኋላ ስርዓተ ጥምቀት ከተከናወነ በኋላ ስሟ ከተሰየመ በኋላ በሜሮን ከከበረች በኋላ አንድ ልጅነትን የሚያጸናው የጎደለ ስርዓት አለ። ስንት ስርዓት ጎደለ? አንድ ስርዓት ብቻ ጎደለ። ስሟ ከተሰየመ በኋላ አንድ ስርዓት ስለጎደለ እንዲህ ይላሉ ቄሶቹ፣ እነሆ ልጅሽን ስጋ ወደሙ ሳይቀበል ጡት እንዳታጠቢ ይላሉ። አይኑ መሰለኝ በደንብ ነው የሚሉት። እናንተ ካሰሙ ካልቀራችሁ በስተቀር እንደዚህ ይሉና 15 ደቂቃ ሊሆን ይችላል፣ 20 ደቂቃ ሊሆን ይችላል። ጡት ሳታጠቢ ትቆያላችሁ። አሁን
ከክርስትናው ጋር አብሮ ጾም፣ ስርዓት፣ ባህል፣ ታሪክ ተወለደ ማለት ነው። ክብር ለሥላሴ ይሁን። ተወለደ፣ ስርዓት አብሮ ተወለደ። በጣም ጥሩ። አሁን ይሄ ሁለተኛው ረቂቅ ልደት ይባላል። ይሄ ልደት የሚቀማ አይደለም። ይሄ ልደት አይሞትም። ይሄ ልደት የሚወሰድ አይደለም፣ የሚዳሰስ አይደለም። ለባለጋር አይገኝም፣ ለባለስልጣን አይገኝም፣ ለወዳጅም አይገኝም፣ ለጠላትም አይገኝም። ይሄ ልደት ረቂቅ ልደት ነው። የሚያሰራው ስራ ረቂቅ ነው በራሱ። ለምሳሌ ጸሎት በጽሕፈት ካልሆነ በስተቀር ረቂቅ ነው አይደል? እንደምን አረፈዳችሁ። ንግግር ራሱ ምንድን ነው? ረቂቅ ነው አይደለም? ረቂቅ እኮ ነው። ወንጌል ራሱ ረቂቅ ነው፣ ሲጻፍ ነው እንጂ አካል የሚገልጸው ረቂቅ ነው። ተመልከቱ፣ ክርስትና የተቀበለ ሰው ይጾማል፣ ይጸልያል፣ ይመጸውታል፣ ያመሰግናል፣ ንስሐ ይገባል፣ ሥጋ ወደሙን ይቀበላል፣ ከእግዚአብሔር ጋር ይኖራል፣ እግዚአብሔር የሚወደውን ስራ ይሰራል። ከመንፈስ ቅዱስ የተወለደ ይህ ልደት መንግሥተ ሰማያት የምንገባበት ቁልፉ ሐሳብ ነው። ይህ ልደት በጎ ስራ የምንሰራበት ነው። ይህ ልደት ሰይጣንን የምንቃወምበት ነው። ይህ ልደት ኃጢአትን የምንቃወምበት ነው። ይህ ልደት በደልን የምንቃወምበት ነው። ይህ ልደት ምቀኝነትን፣ ሐሰትን፣ ትዕቢትን በአጠቃላይ ተቃራኒ ነገርን የምንቃወምበት መንፈሳዊ ልደት። ሁለተኛ የተወለድነው ልደት ደግሞ ከማይጠፋ ዘር ነው ይላል ቅዱስ ጴጥሮስ። ከማይጠፋ ዘር ማለት መንፈስ ቅዱስ ዛሬም ነገም ተነገ ወዲያም ያው ነው። እኛም በመንፈስ ቅዱስ መንፈሳውያን ተሰኝተናል። ደስ ይበላችሁ ምእመናን፣ አትጠራጠሩ። ደስ ይበላችሁ፣ ተሰኝተናል። ገብረ ማርያም፣ ወለተ ማርያም፣ ገብረ ሥላሴ፣ ወለተ ሥላሴ ስንባል የመንፈስ ቅዱስን ባህሪ ወሰድን ማለት ነው። ወይም ደግሞ የመንፈስ ቅዱስ ልጆች ሆንን ማለት ነው። በስሙ ለሚያምኑ የልጅነትን ስልጣን ሰጣቸው። በእውነት የዚህ ዓለም ባለስልጣኖች ስልጣን ከፍለው ነው የሚሰጡት። ወዲህም ደግሞ ጊዜ ይገድባሉ፣ ወዲህም ደግሞ መልካችንን ያያሉ፣ ወዲህም ቋንቋ ይመለከታሉ፣ ወዲህ ጀርባችን ያጠናሉ፣ ወዲህም ምክንያት ይፈልጋሉ። እግዚአብሔር ግን አናስተውሉም እንጂ ሙሉ ለሙሉ ስልጣን ይሰጣል፣ ሙሉ ለሙሉ ልጅነት ይሰጣል። ይሁላችሁ እግዚአብሔር ምን አይነት ደግ ሰው እንደምናውቀው ዘጸአት 7 ላይ ስንመለከት ለሙሴ በፈርዖን ላይ አምላክ አድርጌሃለሁ። ይኸው ስልጣኑን አሰጣጡን ተበሉ። ሸራርፎ አይደለም የሰጠው፣ ሸራርፎ አይደለም የሰጠው እግዚአብሔር። ልጅነት እግዚአብሔር ስል አይቀንስም፣ እንዲቀማም አያደርግም። ግን ልጅነታችን ግን በኃጢአት ምክንያት እንደሚያደርግ እንዳንረሳ። እንደምን አረፈዳችሁ፣ እንደምን አረፈዳችሁ። በኃጢአት ምክንያት እንደሚያድግ እንዳይረሳ በጥንቃቄ እንመልከተው። ለዚህ ነው ንስሐ ያስፈለገው። ለዚህ ነው ራሳችንን መፈለግ ያስፈልገው። ለዚህ ነው አባቶቻችን የተሰጡት። ለዚህ ነው መጻሕፍት የተሰጡት። ለዚህ ነው ቤተክርስቲያን የተመሰረተችልን። ሰው አይበድልም ወደዚህ ምድር እኮ ሲጀምር አይመጣም ነበረ። ለምን አረፈዳችሁ? ከበደል በኋላ እኮ ነው ጭቅጭቅ የመጣው። ረሃቡ፣ ጦርነቱ፣ ይሄ ጥላቻው፣ ኃጢአቱ፣ መገፋፋቱ፣ ገፋሽ አጣው ነጣው። ይሄ በኋላ ከተብ በኋላ ይመጣ ነው። ከተፈጥሮ ውጭ ነው። ከተፈጥሮ ውጭ ነው። ይሄ እንዳይዘነጋ። ስለዚህ ሁለተኛው ልደት ረቂቅ ልደት ነው ብለናል። ረቂቅ ልደት የማይወሰድ የማይነጠቅ መንግሥተ ሰማያት የምንገባበት ቁልፍ በእጃችን ላይ ነው ያለው። ክብር ለሥላሴ ይሁን። በእጃችን ላይ ነው ያለው። በእጃችን ላይ ነው ያለው። ይሄ ነው የምንገባበት መንግሥተ ሰማያት። ሶስተኛው ማንኛውም ሰው በእውቀት ካልተወለደ ለሀገር የማይጠቅም፣ ለወገን የማይጠቅም፣ ለሃይማኖት የማይሆን፣ ራሱን የማያድን የታወቀ ነው። ይሄ ልደት በስጋዊ በመንፈሳዊ ይባላል። በሳይንሳዊ በዓለማዊ ይባላል። በሳይንሱ ዓለም ኢንጂነር፣ ፕሮፌሰር፣ ዶክተር፣ መምህር፣ ሳይንስ ተመራማሪ ዘርዝሩት እናንተ ናቸው። በእኛ ቤት ደግሞ ልደቱ ብሉያቱን 46ቱን፣ ሐዲሳቱን 35ቱን፣ ሊቃውንቱን፣ መጽሐፈ መነኮሳትን፣ ድጓውን፣ አቋቋሙን፣ ቅኔውን፣ ዝማሬውን፣ ገድላቱን፣ ድርሳናቱን፣ ግዕዝ በግዕዙን፣ አውሻሩን እነዚህ ሁሉ የምንወለድባቸው የእውቀት ምንጮች ናቸው። የምንወለድባቸው ስጋችን የረቂቁ ስጋ በእውቀት የሚነጠቅበት በእውቀት ፀሐያም የምንደርስበት። ለምሳሌ አባታችን ቅዱስ ያሬድን ሲናውሳ በእውቀት እንዴት እንደተወለደና እውቀት እንዴት እንደሚያርቅ ወደ ሰማይ መንበረ ጸባዖት እንዴት እንደሚያደርስ
ዋዜማ ዝስማ መላእክት ቅዱሳን ጊዜን በአግባቡ ለመጠቀም ቅዱስ ያሬድ የሀገራችን ልጅ በእውቀት ከተወለደ በኋላ መንፈስ ቅዱስ ከራስ ፀጉሩ እስከ እግሩ ከተቆጣጠረ በኋላ ይችን ምድር ናቃትና ሰማይ ተከፈተለትና ጽርሐ አርያም ደረሰ። የቀጠበውቱ ቅዱስ ሚካኤል ሲመራየው የመላእክትን አገልግሎት ቅዱስ ሚካኤል ሲመራየው ዘመና ዘመኑ ነገረ መላእክት ሲያመሰግኑ አየና አይ ዋይ ዜማ ዋይ ያለ እንደምን አረፈዳችሁ ዋይ ምንድነው ይሄ የሚመስላችሁ? ምን ይመስላችኋል? ሲናንተ ተርጉሙት፣ ሲበሉ ተናገሩት። ምን ማለት ነው? ዋይ ማለት ምን ማለት ነው? ቁጭት አይታችሁት ቢሆን ሰማይ ያለው ቅዳሴ ማለት እኮ ነው። አይ ሰማይ ያለው አገልግሎት ፍቅር አይታችሁት ቢሆን ከመንበሩ እንዳሸን የሚፈልቁት መላእክት አይታችሁት ቢሆን ወገኖቼ ኢትዮጵያውያን አንጣላም ነበረ ማለት እኮ ነው። መላእክትን አትረዷቸው። ታዲያ ዛሬም በምድር ሳሚት ደብረ ሰላም ቅዱስ መድኃኔዓለም ቤተክርስቲያን መላእክት አሉላችሁ። ይኸው ከአባታችን ጀምሮ ደስ ይበላችሁ። ሌላ አዲስ ነገር አለ ብላችሁ ይኸው እኮ ምንም እኮ የተለየ ነገር የለም። ይሄ ነው የእውቀት ልደት ይልሃል ኢትዮጵያዊ ክርስቲያን። ስማ እንረዳው የኢትዮጵያን አስተምህሮ ይችን ስርድዋ መሬት እንከን የለሽ የምትባለዋል ይሄ መጥፎ ነገር የከበበባትን ያንዣበበባትን ይልቁንም ቀዛፊ የሌለው መርከብ በባህር ላይ የምትንቀሳቀስ የመሰለች ሀገራችንን ቤተክርስቲያናችንን ሃይማኖታችንን ተዋህዶ የምትንቀሳቀስ አይመስላችሁ? የምትገደገድ አይመስላችሁ? የተጨነቀች አይመስላችሁ? ይህችን የሚያድሩ ሊቃውንት ናቸው። ይህችን የሚያድሩ የተማሩ ሰዎች ናቸው። ለዚች ሀገር ራሳቸውን አሳልፈው የሚሰጡ ያወቁ ናቸው። ካልተማሩ አያውቁ፣ ካላወቁ አይሰርቁ ይልሃል። ይኸው ነው። ስለዚህ ወገኖቻችን ሶስተኛው እውቀት በስጋም በመንፈስ ማደግ እንዲገባ ማሳያ ነው መጽሐፍ ቅዱስ እንዲሆንልን ግን ዕብራውያን 13:7 ላይ እነሆ ዋኖቻችሁን የእግዚአብሔር ቃል የነገሯችሁን ያስተማሯችሁን የመከሯችሁን የገሰጿችሁን አስቧቸው ማለት በእውቀት የወለዷችሁ ማለት ነው። እንደምን አረፈዳችሁ? በምን የወለዷችሁ? በእውቀት የወለዷችሁን አስቧቸው ማለት ከአባቶቻችሁ እግር አትለዩ ማለት ነው። ጉልበታቸውን ሳሙ ማለት ጠይቁ ማለት ነው። አብራችሁ ኑሩ ማለት ነው። ከኃጢአት ራቁ ማለት ነው። ከበደል ራቁ ማለት ነው። ከምቀኝነት ራቁ ማለት ነው። ይበቃል። አራተኛው ከመቃብር ነው። እንደምን አረፈዳችሁ? ተወደደም ተጠላም ከመቃብር ገና እንወለዳለን። ከኛ በፊት ያለፉ አባቶቻችን እናቶቻችን ይወለዳሉ። እኛም ገና ገብተን እንወለዳለን። እንኳን እኛ ያለፉት ረቂቅ የሆኑት ከዚህ ከሚጠፋው ዓለም የተሰወሩት እነ ሄኖክም ገና ይሄን ይቀምሱታል። እነ ዕዝራ ገና ይሄን እነ ኤልያስ ይሄን ገና ይቀምሱታል። ገና እነ ዮሐንስ ወንጌላዊ ገና ይቀምሱታል። አይቀርም። ከመቃብር መወለድ ማለት ትንሣኤ ዘጉባኤ መጠበቅ ማለት ያን ጊዜ ያንዳንዳችን ስራችን ይዘን እንወለዳለን። ስለዚህ ሰው በስጋ ይወለዳል፣ በመንፈስ ይወለዳል፣ በእውቀት ይወለዳል፣ ከመቃብር መጨረሻ ይወለዳል። በዚህ መንፈስ ያደገ ሰው ሀገሩን ይወዳል፣ ሃይማኖቱን ይወዳል፣ ታሪኩን ይጠብቃል፣ ያስጠብቃል። ለሀገሩ ይሞታል፣ ለወገኑ ይሞታል፣ ለሃይማኖቱ ይኖራል። ወንድሙን አይጠላም፣ ሀገሩን አይጠላም፣ ሀገሩን አያስነቅፍም፣ ሃይማኖቱን አያስነቅፍም። በመብል ምክንያት፣ በኃጢአት ምክንያት፣ በውሸት ምክንያት፣ በበደል ምክንያት የክፉ ምክንያት አይሆንም። ተምሯላ፣ አውቋላ፣ ተገንዝቧላ። ያወቀ ሰው ሀገሩን መምራት ይችላል። ያወቀ ሰው ቤተክርስቲያን መጠበቅ ማስጠበቅ ይችላል። ጡቷን መጥባት ይችላል። በፍቅሯ ማደግ ይችላል። እንወቅ፣ እንማር ወገኖቻችን። እየበዛ ነው እንደምታውቁት። ይሄ የለበስነው ካባ ከመርካቶ ይገዛል፣ እውነት ሐሰት? ይሄ ከመርካቶ ይገዛል፣ እውነት ሐሰት? ይሄ መስቀል ከመርካቶ ይገዛል፣ እውነት ሐሰት? ስምም ሊቀ ስዩማን በብጣሽ ወረቀት ይሰጣል፣ እውነት ሐሰት? እውቀት ግን አይገዛም፣ ፍቅር አይገዛም፣
ትህትና አይገዛም። አባቶቻችን መሆን በገንዘብ አይገኝም። በጎ ነገር በገንዘብ የሚገኝ አይደለም። ይሄ በእውቀት በድካም በመንፈስ ቅዱስ አጋዥነት በእኛ ጥረት በእግዚአብሔር ቸርነት በቅዱሳን ምልጃና ቃል ኪዳን ካልሆነ በስተቀር አይገኝም። ወገኖቻችን እንዳይበዛብን ለማንኛውም ነገርነት ልናወሳ የፈለግንበት ነጥባችን ሁለቱ ቅዱሳን አባቶቻችን ዛሬ በሥጋ የተወለዱበት ቀን ነው። ማለትም ጻድቁ ኪሮስና ጻድቁ እስትንፋሰ ክርስቶስ ሁለቱ በዚህ ዕለት የተወለዱበት ቀን ነው። እነዚህ አባቶች ደግሞ ሲወለዱ ተራ ሰው ሲወለድና ጻድቅ ሰው ሲወለድ ደግሞ ልዩነት አለው። እንደምን አረፈዳችሁ? ተራ ሰው ሲወለድ እናቱን ደስ ያሰኛል፣ አባቱን ደስ ያሰኛል፣ አያቱን ደስ ያሰኛል፣ ቅድመ አያቱን፣ አጎቱን፣ አክስቱን ደስ ያሰኛል፣ ጎረቤት ያስደስታል። ቅዱሳን ሲደሰቱ ደግሞ ሰማይና ምድርን ያስደስታሉ። ስለ ቅዱሳኑ ብላችሁ እግዚአብሔርን አመስግኑ። ሰማይና ምድርን ያስታርቃሉ። ይሄን ወገኔ መጽሐፉ ነው አይደለም። ወብዙሃን ይትፈስሑ በልደቱ በመወለዱ ብዙዎች ደስ ይላቸዋል ማለት ሰማይና ምድር አንድ ቅዱስ ሲወለድ ምስጋና ያቀርባሉ። አመስግኑ ባካችሁ። አንድ ቅዱስ ሲወለድ የሀገር መድኃኒት ነው፣ የሀገር ብርሃን ነው። ይኸው እኮ ቅድም እኮ ተነገራችሁ እኮ ሰአሉ ለነ ጻድቃን ውሉደ ብርሃን ተባሉ። ይኸውላችሁ ደረቅ ንባብ ይዛችሁ እንዳትሄዱ። ብርሃን የተባለ እዚህ ላይ ክርስቶስ ነው ማለት ነው። ክርስቶስ ነው፣ ስልጣኑ ነው፣ እውቀቱ ነው፣ ባህሪው ነው፣ ቸርነቱ ነው፣ ሞገሱ ነው፣ አባትነቱ ብርሃን ነው። የብርሃን ልጆች ለምኑልን አሉ ሊቃውንቱ። አቤት የሚገርም ከመድኃን በጸሎትክሙ በጸሎታችሁ ከጥፋት እንድን ዘንድ ከበደል እንደመዘመን እንዳንጠፋ ማይበል እንዳያሰጥመን ሀገሪቷ ምድረ በዳ እንዳትሆን እባካችሁ ጸልዩልን። ኪሮስ እስትንፋሰ ክርስቶስ አሉ ሊቃውንቱ ሲያመስግኑላቸው ይገርም ነው። ተመልከቱ። እነዚህ ቅዱሳን ሲወለዱ አብሮ ሰላም ይወለዳል፣ ፍቅር ይወለዳል፣ አንድነት ይወለዳል፣ መከባበር ይወለዳል፣ መደማመጥ ይወለዳል፣ ታሪክ ይወለዳል፣ ሰላም ይወለዳል፣ ተዋህዶ ተሰፋለች ቅዱሳኑ ሲወለዱ። ስለዚህ ቅዱሳኑ ባጭሩ እስትንፋሰ ክርስቶስ አባታቸው መልአከ ምክሩ ይባላሉ፣ እናታቸው ወለተ ማርያም ይባላሉ። ይህ አባት ኢትዮጵያዊ ናቸው፣ አጥንትና ደማችን ናቸው። በነገራችን ላይ ይህ አባት በዚህ በአማራ ሳይንት የሚባለው ዳውንት ውስጥ የተወለዱ ናቸው። በደንብ አስተውሏቸው። ደግ አባት እናትና አባታቸው እግዚአብሔርን የሚፈሩ መጽሐፍት እንደነገረን እነዚህ ቅዱሳኑ በጸሎት የተገኙ ናቸው። ታዲያ እኚህ አባት በኢትዮጵያ በግብፅ በዝቋላ በዚህ በመሀል ሀገር ሸዋ በሚባለው በኢየሩሳሌም ከተማ የተመላለሱ ለኢትዮጵያውያን ኃጢአት እንደ አቡነ ገብረ መንፈስ ቅዱስ 9 ዓመት ዝቅ ብለው የጸለዩ አባት ተወልደውልናል። ደስ ይበላቸው። 9 ዓመት ይገርም ነው። እንዲህ አድርገው የተወለዱ ልደታቸው ነገር የሚከበረው በዓልን ከበዓል ጋር ማያያዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማዷ ስለሆነ ጊዜን በአግባቡ ለመጠቀም እናንተንም 2 ቀን ላለማሰልቸት ክቡር አባታችን ብልህ ስለሆኑ ሊቃውንቱ ሰባክያኑ ህዝቡም ብልህ ስለሆነ ተግባብታችሁ አንድ በዓል እንዲከበር የበዓል መደራረብ ደግሞ በረከት ይጨምራል። አመስግኑ እባካችሁ፣ በረከት ይጨምራል። አመስግኑ። ይህም ነው። ስለዚህ እኚህ አባት 9 ዓመት ለኢትዮጵያ የለመኑ ብቻ ሳይሆን ልክ እንደ አባ ኪሮስ ዘር ለሌላቸው ዘር እንዲያገኙ የሚለምኑ ብቻ ሳይሆን የሚያሰጡ ደግ አባት ናቸው። እስትንፋሰ ክርስቶስ ደስ ይበላቸው፣ ደስ ይበላቸው። ከዚህ በትኛ አባት ተወልደዋል። እንተግለው ሁለተኛው አባ ኪሮስ ጻድቁ ሮማዊው መናኙ ባህታዊው የንጉሥ አብያ ልጅ የንጉሥ ልጅ ሆኖ ለመናኝ ይሁን ኢትዮጵያዊ ክርስቲያን አንድ 4 እግር መኪና ስላስኪም ትቆራ ባይለጸጋ ካለ አብያን ጠይቀው የአብያን ልጅ አባ ኪሮስን ተመልከተው። ይሁን ቤት ምትል ተመቻችቶለታል፣ መኪና ምትል ጥይት የማይመስለው ተዘጋጅቷል። አልሰማውም አባ ኪሮስ ይሄ አልፋላል ይሰበር አንዱ በላይ ላይ ይነዳባሃል አለ። አይ የሚገርም እኮ ነው እናንተ ይህ አባት። ስለዚህ መንታ ሆነው ተወለዱ። ቴዎድሮስ ይባላል መጀመሪያ የተወለዱ ከማይፀን ወጣው ማለት ነው። ሁለተኛው አባ ኪሮስ ዲላሶርም ይባላል። የመጀመሪያ ስሙ ኪሮስ በኋላ የመጣ ስም ነው እና እነዚህ ሁለቱ መንታዎች ናቸው። አባታቸው ንጉሥ አብያ ይባላል። እናታቸው ደግሞ
የምትገርም እናት ሚናሴር ትባላለች፣ ወይ ሜናሴርም ይላታል። ገርሉ በሁለቱ ነው የሚያስቀምጠው። እነዚህ ደግሞ ቅዱሳን ናቸው። ቅዱሳን ብቻ ሳይሆኑ ደግሞ ደጋጎች ናቸው፣ ቅኖች ናቸው፣ ርኅሩኆች ናቸው። በሮም ሀገር ከባድ ነው። ያው ተኩሱ ነው የሚያውቁት እዛ ሀገር የሚታወቀው። እዛ ሀገር እንደሚታወቀው እሱን አንተነትንም አሁን አይመለከትም። ቅዱስ ጳውሎስ መጠየቅ ለማንኛውም መልስ ይሰጣሉ። ስለዚህ በዚህ ሀገር ተወለዱ። በዚህ ዕለት ሲወለዱ እንዳልኳችሁ አንድ ቅዱስ መወለዱ ለሀገር፣ ለወገን፣ ለቤተ ክርስቲያን፣ ለሰማይ፣ ለምድር፣ ለስጋ፣ ለነፍስ የሚጠቅም ስለሆነ በቤታቸው ደስታ ሞላ። በቤታቸው ደስታ ይሙላላችሁ፣ ይሙላላችሁ፣ ደስታ ይሙላላችሁ። ስለዚህ እኛ አባት በዚህ ዕለት የተወለዱ ይልቁንም መከራን ጠንቅቀው ያወቁ እንደውም አንድ ቀን መጀመሪያ ወንድማቸው አባታቸው ሲሞት ወንድማቸው ቴዎድሮስ ንብረት ወረሰና ቀጠለ። የአባቱን ንብረት እሳቸው ተካፈሉና አይን አልፈልግም የኔ ድርሻ አሉ። ለእኔ ብጤ አይናቸው ለፈረጠ፣ እጃቸው ለቆረጠ፣ ለራባቸው ለጠማቸው፣ ቀን ለጨለመባቸው፣ ለተሰደዱ አበሉ አጠጡና ተለዩ ከዓለም። ተለይተውት ዓለም አንድ ቀን አንድ ባዕለ ጸጋ ሞቶ ተመለከቱ። ገንዘብ ያለው ሀብት ያለው እና ጥሩምባ እየተነፋ እንግዲህ የገጠር አለቃቀስ አለ ታውቁታላችሁ። እና እዚህ ከተማ ላይ ተውት፣ የለቅሶ ነገር ተውት፣ እዚህ ተውት። በእውነት ለመናገር ይጠቅማል አይጠቅም ሌላ ዝርዝር ሲሆን ማለት ነው። አይጠቅም ለቅሶ አይጠቅም። ሄኖክም መጽሐፈ ግንዘትም የተናገረው ልቅሶ 3 ጊዜ ብቻ ነው የወሰነው ማለት ልብስና ስጋ ሲለይ ከሞቀ ቤት ሲወጣ ወደ መቃብር ሲገባ አለቀ። ከዛ ውጭ ጥቁር መለስ፣ ፊት መንጨት ይህ የኛ አይደለም። ይህ ትንሣኤ ሙታን የማያምኑ ናቸው፣ ብንብለን እንጠፋለን የሚሉ ናቸው፣ ተጠያቂ የሆኑት ናቸው። እኛ ማለት ተስፋዎች ነው። ሌላ የተሻለ ሀገር አለ። ቅዱስ ጳውሎስ ነግሮን ለሄድ እናፍቃለሁ የሚለው እኮ ይሄኛው ዓለም የለውም፣ አይረባም፣ አይጠቅምም። ያቺ የተሻለች ነገር እዛ ጭቅጭቅ የለ፣ ገፋኝ የለ፣ ገፋሽኝ የለ፣ እዛ ባለስልጣን የለ፣ ድሃ የለ። ብቻ ንጽህና ካለ ከጠቅላይ ሚኒስትሩ ጉብ ማለት ትችላለህ። ፓትርያርኩ ጎን ጉብ ማለት ትችላለህ። ብቃት ግን ይጠይቃል። ብቃት ይጠይቃል። አዎ ብቃት ይጠይቃል። ለማንኛውም በዚህ መንገድ የተወለዱ ደግ አባት አባ ኪሮስ ያ ሀብታም ሲሞት ተከቦ ጥሩምባ እየተነፋለት እየተዘፈነ ሲቀበል እንዲህ በኋላ ደግሞ የሚበላ የሚጠጣው አስደነቃቸውና ይህ ጌታ እንዴት ነው እነዚህ በዓለም እየኖሩ ሞታቸው ህይወታቸው ደስታ ነው ሳ ይህንማ ማረጋገጥ አለብኝ አሉና አባታቸው መቃብር ላይ ሄዱና ነሻሉ ግለጥልኛሉ። ቀጥታ ማለት 33 ዓመት ከግንባራቸው በላይ ከዚህ በላይ ከአንገታቸው እየተንቀሳቀሱ 3 ዓመት ምንም ሳይንቀሳቀሱ 40 ዓመት ሲሞላቸው ሳር በቅሎላቸው ቅዱሳን መላእክት ተገልጠው አንተ ባለ ክብር ነህ፣ ከዚህ የተሻለ ህይወት አለህ ብሎ መላእክት ተገለጡላቸው እላቸዋለሁ። የድካማቸው ውጤት በዚህ መንገድ ያደጉ ይልቁንም ደግሞ ይህን ዓለም መናቅ ብቻ ሳይሆን ለሰዎች ልጆች ጻድቁን ብሎ ገድላቸውን ያዘለ ጸበላቸውን የጠጣ ታቦታቱ የከበሩበትን መጎናጸፊያ የለበሰ የተወደደ ዘር ያገኝልሃል ብሎ ቃል ገብቶላቸዋል። ደስ ይበላቸው፣ ቃል ገብቶላቸዋል። እንዲህ አይነት አባት ናቸው ማለት ነው። ስለዚህ እንዲህ ያለው እግዚአብሔር ከቅዱሳኑ ጋር ያገናኘን። ከዚህ ምን እንማር ስንል በእውቀት ማደግ ያስፈልጋል፣ በፍቅር ማደግ ያስፈልጋል፣ በሰላም ማደግ ያስፈልጋል። ስላስተማረን ስሙ ይክበር ይመስገን። ብድግ ብላችሁ እግዚአብሔርን አመስግኑ። ብድግ ብላችሁ አመስግኑ።